የወርካው ፕሮግራም በነፃ ላውጣላችሁ። በቀን ከ45 እስከ 60 ደቂቃ በሳምንት ደግሞ ለአራት ቀን ብቻ የምትሰሩበት ፕሮግራም ይሆናል። እስክሪብቶና ወረቀት አዘጋጁ ወይንም የፕላስ ምልክቷን ተጫኑና ሌላ ጊዜ ማየት ትችላላችሁ። እንጀምር። ዴይ 1 ወይንም የመጀመሪያ ቀን የምንሰራው ደረት ትከሻና ትራይሴፕስ ነው። እንቅስቃሴያችን የምንጀምረው ከቤንች ፕረስ ነው። ቤንች ፕረስ ከ8 እስከ 10 ድግሞሽ 3 ዙር ፎርማችንን በደንብ አሪፍ አድርገን እንሰራለን። እሱን ስንጨርስ ደግሞ ቀጣይ የምንሄደው ወደ ኢንክላይን ዳምቤል ፕሬስ ነው። ይህንንም በተመሳሳይ 3 ዙር እንሰራለን ከ10 እስከ 12 ድግሞሽ። ሶስተኛው እንቅስቃሴ ደግሞ የሚሆነው ሾልደር ፕሬስ ሲሆን ይህንም እንቅስቃሴ ከ8 እስከ 10 ድግሞሽ ለ3 ዙር እንሰራለን። ይህንም እንደጨረስን ቀጣይ የምንሄደው ወደ ላተራል ሬይዝ ነው። ይህንም እንቅስቃሴ በተመሳሳይ ሁኔታ 3 ዙር ከ12 እስከ 15 ድግሞሽ እንሰራለን። ይህ ስንጨርስ ደግሞ ቀጣይ የምንሄደው ወደ ትራይሴፕስ ነው። ለትራይሴፕሳችን የምንሰራው ፑሽ ዳውን ነው። ፑሽ ዳውን 3 ዙር ከ10 እስከ 12 ድግሞሽ እንሰራለን። እነዚህን እንቅስቃሴዎች ከጨረስን በኋላ ፑሽ አፕ 20 3 ዙር በመስራት የመጀመሪያ ቀን እንቅስቃሴያችንን እንጨርሳለን። ዴይ 2 ወይንም ሁለተኛ ቀን ላይ ደግሞ የምንሰራው ሌግ ኤንድ ኮር ነው። ማለትም እግርና የሆዳችንን ክፍል እናሰራለን። እንቅስቃሴያችንን የምንጀምረው ከስኳት ነው። ስኳት እንግዲህ ከ8 እስከ 12 ድግሞሽ ለ3 ዙር ስኳታችንን ፎርማችንን በደንብ አሳምረን እንሰራለን። ስኳት እንደጨረስን ደግሞ ቀጣይ የምንሄደው ወደ ዴድ ሊፍት ነው። ዴድ ሊፍትንም በተመሳሳይ ሁኔታ ከ2 እስከ 3 ዙር ድረስ ከ12 እስከ 15 ድግሞሽ ክብደታችንን እየመጠንን እንሰራለን። ዴድ ሊፍት እንደጨረስን ደግሞ ቀጣይ የምንሄደው ወደ ሌግ ፕረስ ሲሆን ሌግ ፕረስም ይህን እንቅስቃሴ ለ3 ዙር ከ8 እስከ 12 ድግሞሽ ክብደት እየመጠንን ፎርማችንን አሪፍ አድርገን ሰውነታችንን ጫና ሳናሳድር መስራት እንችላለን። አራተኛው እንቅስቃሴ ደግሞ የሚሆነው ካልፍ ሬይዝ ነው። ይህንም እንቅስቃሴ በተመሳሳይ ሁኔታ ለ3 ዙር ከ12 እስከ 15 ድግሞሽ እንሰራለን። ካልፍ ሬይዝ እንደጨረስን ደግሞ ቀጣይ የምንሄደው ወደ ፕላንክ ነው። ፕላንክ ከ1 ደቂቃ እስከ 1 ደቂቃ ከ30 ሰከንድ ባለው ሬንጅ ውስጥ 3 ዙር እንሰራለን። በዚህ መልኩ የሁለተኛ ቀን እንቅስቃሴያችንን እንጨርሳለን። ዴይ 3 ወይንም ሶስተኛ ቀን ላይ ደግሞ የምንሰራው ጀርባና ባይሴፕስ ነው። እንቅስቃሴያችንን የምንጀምረው ከፑልአፕ ወይንም ፑልዳውን ነው። ፑልአፕ የምትችሉ ሰዎች 3 ዙር ከ12 እስከ 15 ድግሞሽ ፑልአፕ መስራት ትችላላችሁ። ፑልአፕ የማትችሉ ሰዎች ደግሞ ፑልዳውን 3 ዙር ከ12 እስከ 15 ድግሞሽ መስራት ትችላላችሁ። ሁለተኛው እንቅስቃሴ ደግሞ የሚሆነው ሮው ሲሆን ሮው በባርቤልም በዳምቤልም በተመቸን መስራት እንችላለን። ይህንም እንቅስቃሴ ፎርማችንን በደንብ አሳምረን 3 ዙር እንሰራለን። ሶስተኛው እንቅስቃሴ ደግሞ የሚሆነው ሲትድ ኬብል ፑል ነው የሚሆነው። ይህንም እንቅስቃሴ እንግዲህ ምስሉ ላይ በምታዩት መልኩ ፎርማችንን አሪፍ አድርገን በደንብ እንሰራለን። ይህንም እንቅስቃሴ እንደጨረስን ቀጣይ የምንሄደው ወደ ባይሴፕስ ከር ነው። ለባይሴፕሳችን ባርቤል ከር 3 ዙር ከ12 እስከ 15 ድግሞሽ እንሰራለን። እሱ እንደጨረስን ደግሞ ቀጣይ የምንሰራው ሃመር ከርል ነው። ይህንም እንቅስቃሴ በተመሳሳይ ሁኔታ 3 ዙር እንሰራለን። በዚህ መልኩ የሶስተኛው ቀን እንቅስቃሴያችንን እንጨርሳለን። ዴይ 4 ወይንም አራተኛ ቀን ላይ ደግሞ የምንሰራው ፉል ቦዲ ነው። ማለትም ሙሉ የሰውነታችንን ክፍል እናሰራለን። የመጀመሪያው እንቅስቃሴ ደግሞ የሚሆነው ዴድ ሊፍት ነው። እንግዲህ ሙሉ የሰውነታችንን ክፍል ስናሰራ ዴድ ሊፍት መቅረት ከሌለባቸው እንቅስቃሴዎች አንዱ ነው። ሁለተኛው እንቅስቃሴ ደግሞ የሚሆነው ዳምቤል ቤንች ፕረስ ነው። ይህንም እንቅስቃሴ ምስሉ ላይ በምታዩት መልኩ አሪፍ አድርገን እንሰራለን። ሶስተኛው እንቅስቃሴ ደግሞ የሚሆነው ዎኪንግ ለንጅ ነው። ይህንም እንቅስቃሴ በተመሳሳይ ሁኔታ ፎርማችንን አሳምረን 3 ዙር እንሰራለን። ዎኪንግ ለንጅ ደግሞ እንደጨረስን ቀጣይ የምንሄደው ወደ ላተራል ሬይዝ ነው። ይህንም እንቅስቃሴ በምታዩት መልኩ ፎርማችንን በደንብ አሳምረን 3 ዙር ከ8 እስከ 12 ድግሞሽ እንሰራለን። እሱ እንደጨረስን ደግሞ ቀጣይ የምንሄደው ወደ ፑል ዳውን ነው። ፑል ዳውን ለጀርባችን እንግዲህ ወሳኝ ከሚባሉ እንቅስቃሴዎች አንዱ ነው። ይህንም በተመሳሳይ ሁኔታ 3 ዙር እንሰራለን። እነዚህ እንደጨረስን ደግሞ ቀጣይ የምንሄደው ወደ ሃመር ከርል እና ትራይሴፕ ፑሽ ዳውን ነው። ሁለቱም እንቅስቃሴዎች እንግዲህ ለባይሴፕሳችንና ለትራይሴፕሳችን አንዳንድ እንቅስቃሴ 3 ዙር አሪፍ አድርገን እንሰራለን። ይሄ ፕሮግራም ቢዚ ለሆናችሁ ሰዎች ከ45 እስከ 60 ደቂቃ ብቻ ሰርታችሁ መውጣት ለምትፈልጉ ሰዎች ታስቦ የተሰራ ነው። ለሌሎቻችሁ ኔክስት ታይም ላይ የተሻለ ፕሮግራም ይዤላችሁ እመጣለሁ። እስከዛው ድረስ ይመቻችሁ።